ከዛ በኋላ ብዙ ነገር ተበላሽቶብናል በህይወታችን እና አንነቃነቅም። ከዚህ ወደዛ አንሄድም። ሁሌ ሴም ላይፍ ነው እና ነገርኳት ለእናቴ እስቲ የተቀበረ እንኳን ነገር ያለ ይመስለኛል እኛ ቤት እና ግን ይወጣል፣ እግዚአብሔር ያወጣዋል። ማርቲ የምትባል ልጅ አለች እና እንዲህ ብዬ ቪዲዮሽን እንዳለ አሁን ስልኬ ውስጥ እንዳለ ቪዲዮሽ አለ እያንዳንዱ ምሰሪው ቪዲዮ እና ለአባቴም ለእናቴም ማሳየኋቸው ማለት ነው። ከዛ በኋላ የሆነ ጊዜ ሳይሰራ የቆየ መሬት አለን ከጓሯችን ማለት ነው። ለምንድነው የማይሰራው ይሄ መሬት ይላል ፋዘር። በጣም ታታሪ ሰሪ ነው ብታይ፣ አይቀመጥም፣ መተኛት አይወድም፣ በጣም ጎበዝ ነው። ግን ፍቅቅ የለም ምንም ነገር ማለት ነው። ከዛ ቆይቷል ያ መሬት ደግሞ ማለት ነው። ከዛ በኋላ አሁን ይሄን ነገር ማዘር ለካ ጀምራልሻለች ነግሬያት ገዝቼ ወስጄ ሰጠኋት፣ ሁሉንም ነገር ማለት ነው። አራቱንም ነገር ሰጠኋት እና እንዲህ አርጊ ብዬ የምታረገውንም ሰዓት ወደ ማታ ዘብዝፊ፣ ጧት 3 ቀን ተረግ ብዙ ቆየች፣ በጣም ብዙ ቆየች ማለት ነው። አያዝላትም አለ እኮ አጠገቡ አያዝም፣ ለኔም እንደዚያው ማለት ነው። ከዛ ረጫች ደረሻ ላይ ራሷ ትንገረኝ ብዬ ማለት ነው። ከዛ በ3ኛው ሳምንት ደገመች። ለስንተኛ ለሶስተኛ ጊዜ ደገመች መሰለኝ። መሬቱ መሰራት ተጀመረ። ሚገርምሽ ማርቲ መሬቱ መሰራት ተጀመረ። እንደ ድሮ ምናምን በቃ ፏ አለ፣ ጓሮ ምናምን ያምራል። ከዛ በኋላ ምን ቢሆን ጥሩ ነው ማርቲ ይሰማል። የቆፈረ ሲሄድ የሆነ ድንጋይ የሚመስል ነገር ይመታል፣ በዛ በሚቆፍረው ነገር ማለት ነው። እሱ ቆርጦት ሊሆን ይችላል ሲመታው ማለት ነው። ቆርጦት ሊሆን ይችላል፣ ግን አንገቱ የለም። ከዛ እንስራ ውስጥ ምን አለ ይሄ እምነበረድ የሚመስል የብርጭቆ ስብርባሪ ቁጭ ብሏል፣ ብዙ ቁጭ ብሏል። እኔ አሁን ቪዲዮ መክፈት ስለማልችል ነው እንጂ ፎቶዎቹን መላክ እችላለሁ ማለት ነው። እና ከዛ ሌላ ደግሞ የሰው እጅ በጣም ትልቅ ያልሆነ ሰው እጅ እንትን አጥንት የለም መገጣጠሚያ የእጅ ይሄ ምንድነው ክርናችን ጋር እሱ ጋር ያለችዋ ሙሉዋና የሆነች አይነት ብቻ ልክ ስናገጣጥመው የሰው እጅ ነው፣ ግን ደግሞ እንትን ነው አጥንት ነው። አጥንት የሰው እጅ አጥንት ጣት ምናምን የሌለው ነገር ግን ይሄ መሀል ላይ ከጣታችን ከእጃችን መሀል ያለችው አገዳዋ እሷ እና መገጣጠሚያዋ ማለት ነው እሷ። ከዛ የእጣን ገል የተሰበረ የእጣን ገል አለበት። እነዚህ ሶስቱ ቁጭ ብሏል። እየቆፈረ ወደ ታችን ሄዶ ማለት ነው ፋዘር ማለት ነው። እና ፎቶውን ሌላ ጊዜ ልልክልሽ እችላለሁ። ሌሎቹን ትወዳለች፣ በተለይ አንደኛውን ወንድሟን ትወዳለች። ያለችው ሀረብ ሀገር ነው። እኛን ከነ ልጆቹ አባቴን አትወደውም፣ ወንድሟ ነው አትወደውም። ሚንስ በቃ ሰላም ነው ምናምን ልትል ትችላለች፣ ግን ውጪ ነች። ለሱ አይደወልም፣ ለሌላ ነው የሚደወለው። ስንት አመታችን ነው? እሷ ከሄደች ተመልሳ መታ ከሄደች 4ኛ አመቷ ነው። ይሄ ደውላለት አታውቅም ማርያምን። ከዛ ባለፈው ይሄኛው ሳምንት ሳይመጣ በፊት ጾሙ ሳይገባ በፊት ደወለችልኝ እኮ አለ። ይሄ ያልሽው ነገር እኮ ጉድ እየሰራ ነው አላለኝም? ምንድነው? ኧረ ደወለች። ማን እንደዚህ እህቴ? ኧረ ደወለች። እሰይ ጥሩ ነው፣ እግዚአብሔር ይመስገን። ወደ ልቦና እግዚአብሔር ምስክሬ ነው። ከዛ እስቲ አሁን እኮ ኑሮ ውድ ነው እና እስቲ ላክልኝ ስትለው ፋዘር እንዴ ግራ ተጋባ። በቃ እውነቴን ነው የምልሽ፣ ለሰላምታ ማትደውል ልጅ ብር ልላክል ብላ እኔ ገርሞኝ በቃ ለማርቲም አወራለሁ ምንም ይሁን በቃ ገብቼ ብዬ ዛሬ ልብ እየመጣ ሊገባው ወጥና ዋው። ስለዚህ አንዴ እኔና አንቺ እልል እንበል፣ ቅልጥ እናርገው። ይሄ እኮ በቀላል የሚታይ አይደለም። አንደኛ ግቢያቸው የተቀበረ ወተት ነው የወጣው። በእርግጠኛነት ደግሞ እንደሚሆን ስለማውቅ እጅ ያወጣች ሴትዮ ስለማውቅ የእውነቴን ነው የምላችሁ። የተቀበረው ግቢ ውስጥ ማን ነው? የሰው ሰውንም ገለው መስዋዕት አሉ። በፍጹም በእውነት በፍጹም እኔ አጋጣሚ ነው ከዛሬ 8 ወር በፊት መታልኝ፣ መከታተል ጀመርኩኝ። አያታለሁ፣ ደስ ይለኛል። ዝም ብሎ ማየት ነው ገባለሁኝ የሆነ ሰዓት ሳጣ ግን። ስለዚህ ያደረግሽው ደግሞ የሚዘፈዘፈውን ሳይሆን ገና የሚረጫጨውን ቤተሰብ ነው አይደል ያደረገው? አዎ ያን ለማድረግ ምንም አቅም የለኝም አዝዬ። አሁን ምንም አልቻልኩም፣ መያዝ አልቻልኩ። ሁሉን ነገር ገዝቻለሁ ከመርካቶ አዲስ አበባ የሄድኩ ጊዜ ሁሉን ነገር ገዝቻለሁ። ይሄው አጠገቤ ነው ያለው መንካት